ትልልቅ የአላህ ሱብሓነሁ ወተዓላ ባሮችን መዘየር የተወደደ ሱና ነው። ተወሱል ማድረግ ሱና ነው። በቀብር ላይ መዞር ሐራም ነው። ለምን? በሸሪዓ አልተደነገገልንም። ቀብርን መደባበስ የተጠላ ነው። አንድ ሰው ቀብርን ቢስም ይጠየቃል። ለምንድነው የሳምከው ይባላል። እኔ ይሄንን ቀብር የሳምኩት ለዚያራ ነው ካለ ቢድዓ ፈጠራ ሰርተሃል እንለዋለን። ቀብርን መሳም የዚያራ አካል ስላልሆነ ማለት ነው። ሌላኛው ደግሞ እኔ ቀብርን የሳምኩት ሰውየው ናፍቆኝ ነው ካለ ልክ ሰውየው ቁርአን እንደመሳም ነው የሚቆጠረው። አንድ ሰው ቁርአንን ቢስም ካርቱን ስመሃል አይደለም የሚባለው፣ ቁርአኑን ክብሩን ቁርአኑን ስለወደደው ነው። ይሄ ሰውዬ ቀብር ስለሳመ ቀብር አምላኪ ነው አንለው። ልክ ቁርአንን የሳመ ሰው ካርቱን አምላኪ እንደማንለው ማለት ነው። አንዴ ከኔ ጋር ሆኖ እየተስተዋለ ያለው ነገር አግባብ ያልሆነ ነገር ነው። ቀብሩን መዞር ጧፍ ማድረግ ሐራም ነው። አላህ አልደነገገውም፣ አላህም አላዘዘም። የአላህ ሱብሓነሁ ወተዓላ ትእዛዝ ያልተከተለ ነገር ነው። አላህ የተከበረውን ካዕባ ውጪ ጧፍ እንድናደርግ የትኛውም የደነገገልን ቦታ የለም። አንድ ሰው ቀብርን ጧፍ ቢያደርግ ሙሽሪክ ነው የምንለው አይደለም። ቀብር ጧፍ ቢያደርግ አንድ ሰው ጃሂል ነው የምንለው። ጃሂል ከሆነ ደግሞ ያን ሰውዬ ማስተማር ነው፣ እየሰራ ያለው ነገር ትክክል አይደለም እንለዋለን። አንተ ሽርክ ሰሪ፣ አንተ ቢድዓ ሰሪ ብለን እሱን አናባርረው። ስነ ምግባራችን አሳምረን ቀስ ብለን በትክክል እናስረዳዋለን። እናንተን የምጠይቃችሁ የግብጽ የሐዲስ ሊቅ የነበሩትን የሼኽ ዘህረዲን ኢብራሂም ኪታብ እንድትቀሩ ነው። አተወሱል አልወሲላ የሚለውን ኪታብ እንድትቀሩ ነው። እሳቸው በዚህ ጉዳይ ብዙ ነገር አጋጥሟቸዋል። ሐሳባቸውን ለሚቃረኑትም በዛ ኪታብ ላይ ብዙ መልስ ሰጥተውበታል። እንኳን እሳቸው እኛም ብዙ ችግር አይተናል። ብዙ ደም ፈሷል። በዚህ የመጣነው ሮዳ ላይ የተገደሉ ሰዎች ቁቡሪ ሱፊይ ናቸው ተብለው ራሳቸውን እኛ ሰለፊዎች ነን ብለው የሚሉ ሰዎች ናቸው የገደሏቸው።